ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ አረፍተ ነገር ነው ማለት ነው። እንደተለመደው ከፊደል ጀምሬ ቃላቶችንም አረፍተ ነገር ረዘም ያሉ እንደነዚህ አይነቶችን በየቀኑ ለቃለሁ። የገባችሁ እዚሁ ቻናሉ ላይ መማር ትችላላችሁ ማለት ነው። ለበለጠ ከታች በማስቀምጠው ስልክ ደውላችሁ አናግሩኝ። በቅርብ ቀን አማርኛ እንድትችሉ አግዛችኋለሁ ማለት ነው። እሺ መጀመሪያ ላይ ያለው በፍጥነት ይላል። እስከዚህ መሮጥ ትችላለህ። በፍጥነት መሮጥ ትችላለህ የሚል አረፍተ ነገር አነበበን። በፍጥነት ከዚያ መሮጥ ከዛ ትችላለህ የሚል አረፍተ ነገር አነበብን ማለት ነው። ይሄ በፍጥነት የምትለው ቃል ናት። መሮጥ እንደዛው ትችላለህ የምትለው እንደዛው በአንድ ላይ በፍጥነት መሮጥ ትችላለህ የሚሉ አረፍተ ነገሮችን አነበብን ማለት ነው። ኦኬ ቀጥሎ እንደገና መሞከር ትችላለህ በአንድ ላይ እንደገና መሞከር ትችላለህ ብላችሁ ታነቡታላችሁ። እንደገና እስከዚች ነች፣ መሞከር እስከዚች፣ ትችላለህ ደግሞ መጨረሻው ማለት ነው። በአንድ ላይ እንደገና መሞከር ትችላለህ የሚል አረፍተ ነገር አነበብን ማለት ነው። በመቀጠል እኔ ትላለች። እኔ ሁለት ዜና እነ ይቺ አምስተኛ ነች። ከዛ ስድስተኛ እኔን ይላል። ማየት ትችላለህ፣ እኔን ማየት ትችላለህ የሚል አረፍተ ነገር አነበብን። እኔን ማየት ትችላለህ የሚል አረፍተ ነገር አነበብን። ቀጥሎ አሁን እስከዚህ ማለት ነው። መጀመር ትችላለህ። አሁን መጀመር ትችላለህ የሚል አረፍተ ነገር አነበብን ማለት ነው። ቀጥሎ ማቆም እስከዚህ ማለት ነው። ማቆም አለብህ ማቆም አለብህ የሚል አረፍተ ነገር አነበብን ማለት ነው። ማቆም አለብህ። ከዛ መጨረሻ ላይ ምግብ እስከዚህ ማለት ነው። ምግብ ይፈልጋሉ ሁለተኛ ምግብ ይፈልጋሉ፣ ምግብ ከዛ ይፈልጋሉ የሚሉ አረፍተ ነገሮችን አነበብን ማለት ነው። በዚህ በአረንጓዴው የመጀመሪያው በፍጥነት መሮጥ እችላለሁ የመጀመሪያው። ከዛ እንደገና መሞከር ትችላለህ። ከዛ እኔን ማየት ትችላለህ። ከዛ አሁን መጀመር ትችላለህ። ከዛ ማቆም አለብህ። ከዛ ምግብ ይፈልጋሉ የሚሉ የተለያዩ ትርጉም የሚሰጡ አረፍተ ነገሮችን ተለማመድን ማለት ነው። እንዲያርጋችሁ መለማመድ ትችላላችሁ። ኦኬ አሁን ደግሞ የምናየው በቀይ የተጻፈውን ይሆናል። በቀይ የተጻፈው መጀመሪያ ላይ ያለው ምንም የሚል ነው። አስተያየት የለኝም፣ ምንም ይላል። አስተያየት የለኝም በአንድ ላይ ምንም አስተያየት የለኝም የሚል አረፍተ ነገር ይሆናል። ምንም አስተያየት የለኝም። ቀጥሎ ላስታውስህ እፈልጋለሁ ላስታውስህ እፈልጋለሁ የሚሉ አረፍተ ነገሮችን አየን ማለት ነው። ላስታውስህ እፈልጋለሁ ይላል። ቀጥሎ ሁሌም ይላል። ሁሌም ቢሆን አትርሳኝ ሁሌም ቢሆን አትርሳኝ በአንድ ላይ ሁሌም ቃል ነው። ቢሆን የሚለውን ቃል ነው። አትርሳኝም እንደዚያው ቃል ነው። በአንድ ላይ ሁሌም ቢሆን አትርሳኝ የሚሉ አረፍተ ነገሮችን አነበብን ማለት ነው። ኦኬ ከዛ ምንም ይላል እስከዚህ ማለት ነው። ምንም ቢፈጠር
አረሳህም አረሳህም ነው መጨረሻው ላይ ያለው። ምንም ቢፈጠር አረሳህም ምንም ቢፈጠር አረሳህም በአንድ ላይ ማለት ነው። ምንም ቢፈጠር አረሳህም የሚሉ አረፍተ ነገሮች አነበብን ማለት ነው። ከዛ የእግዚአብሔር እንደኔ ቆጥራችሁ ስታነቡ በእንደዚህ መልኩ አንብቡ። የእግዚአብሔር ፈቃድ ነው የእግዚአብሔር ፈቃድ ነው የሚሉ አረፍተ ነገሮች አነበብን። የእግዚአብሔር ፈቃድ ከዛ ነው የሚሉ አረፍተ ነገሮችን አነበብን ማለት ነው። ከዛ መጨረሻ ላይ ያለው ከዚህ ይላል የበለጠ ይላል። አይሆንም ከዚህ የበለጠ አይሆንም የሚሉ አረፍተ ነገሮችን አነበብን። ከዚህ የምትለዋ እንደዛው ቃል ናት። የበለጠ የሚለውም እንደዛው አይሆንም የሚለውም ቃል ነው። በአንድ ላይ ከዚህ የበለጠ አይሆንም ሲሆን አረፍተ ነገር ይሆናል ማለት ነው። እንደዚህ አድርጋችሁ መለማመድ ረጅም ጽሁፍ ለማንበብ ይህን በደንብ መቻል አለባችሁ ማለት ነው። መጀመሪያው ምንም አስተያየት የለኝም። ከዛ ላስታውስህ እፈልጋለሁ። ከዛ ሁሌም ቢሆን አትርሳኝ። ከዛ ምንም ቢፈጠር አልረሳህም። ከዛ የእግዚአብሔር ፈቃድ ነው። ከዛ ከዚህ የበለጠ አይሆንም የሚሉ እንደዚህ የተለያዩ ትርጉም ያላቸው አረፍተ ነገሮችን አነበብን ማለት ነው። እንደዚህ ያደርጋችሁ መለማመድ አብራችሁ ከእኔ ጋር ማንበብ ደብተራችሁ ላይ ደግሞ መጻፍ ካደረጋችሁ ተለምዳላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው